ክቡራን አድማጮቻችን እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። አምላካችን እግዚአብሔር በቸርነቱ ጠብቆ እስከዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እንደየጊዜ አቆጣጠራችሁና እንዳላችሁበት ሁኔታ ሰላም እግዚአብሔር ከሁላችን ጋር ይሁን። ይህ ኩለንታ ቲዩብ ነው። ኩለንታ ቲዩብ ስያሜውን ያገኘው ከግዕዝ ቃል ከተወሰደ ኩለንታ ከሚለው ቃል ነው። ኩለንታ ማለት ሁለንተና፣ ሁሉን አቀፍ ማለት ነው። የእንግሊዝኛው ኦል ኢምብሬሲንግ ወይም ዩኒቨርሳል የሚለው ቃል ይተካዋል። በዚህ ዩቲዩብ በዚህ ሚዲያ ሃይማኖታዊ ጉዳዮቻችን፣ ፖለቲካዊ ጉዳዮቻችን፣ ታሪካዊ፣ ባህላዊ፣ ትውፊታዊ የሆኑ ጉዳዮቻችን ይዳሰሱበታል። ትምህርትን፣ ቋንቋን ጨምሮ ማለት ነው። ስለዚህ የማይነሱ ፍልስፍናዊ ጉዳዮች አይኖሩም። ሁሉን ነገር እናነሳለን ማለት ነው። ኩለንታ ይሄንን የሚመለከት ነውና ለዛሬ አንድ ፖለቲካዊ ጉዳይ የምናይበት አንድ መነጽር እናወራለን። አሁን ሀገራችን ያለችበት ሁኔታ ህዝብና መንግስት ተማምነው እየሰሩ አይደለም፣ እየተግባቡ አይደለም። ምንድነው የሆነው ነገር የሚለውን በአንድ የቋንቋ ፈላስፋ ቲዮሪ መነሻነት እንነጋገራለን ማለት ነው። ለምን አንግባባም ነው ነገርየው። ለምንድን ነው መንግስትና ህዝብ ያልተግባባው? ቤተሰብና ቤተሰብ የማይግባባው፣ ትምህርትን ተማሪና መምህር የማይግባባው፣ ቄስና ምዕመን ወይም ጳጳስና መላው ምዕመናን የማይግባቡት ለምንድን ነው? ሰባኪና ተሰባኪ ተናናቁት ለምንድን ነው? እንደዚያ ነው። ጓደኛና ጓደኛ መስማማት ያቃተን ምን ሆነን ነው? ነገ በክርስትና ሃይማኖት ጳራቅሊጦስ የሚባለው መድኃኔዓለም ክርስቶስ በተነሳ በ50ኛው ቀን ባረገ በ10ኛው ቀን አጽናኝ የሆነ መንፈስ ቅዱስን ለሐዋርያት የላከበት ቀን መታሰቢያ በዓል ነው። ነገ የምንነጋገረው ይኖራል። ሀገራዊ ጉዳይ፣ ቤተክርስቲያናዊ ጉዳይ አያይዘን የምንነጋገረው ይኖራል እውነት ለመናገር። ምክንያቱም በዓለም ላይ በዚህ በባቢሎን ግንብ የሚባለው ጋር የነበረው የቋንቋ መደበላለቅ በዚህ በሐዋርያት ሥራ ምዕራፍ 2 ላይ ያኛው ኦሪት ዘፍጥረት ምዕራፍ 11 ላይ የተቀላቀለው ቋንቋ ምዕራፍ እዚህ በሐዋርያት ሥራ ምዕራፍ 2 በሐዲስ ኪዳን ደግሞ ያው የጠፋው ቋንቋ መጥቶ እንደገና ሲያገናኛቸው እናያለን። ስለዚህ አለመግባባት ነበረ፣ ወደ መግባባት መጥተዋል ማለት ነው። ግን ለምንድነው አለመግባባትን የሚፈጥረው የሚለውን ሳይንሳዊ በሆነ በአንድ የቋንቋ ሊቅ የቋንቋ ፈላስፋ መነሻነት ቲዮሪ መነሻነት እንነጋገራለን ማለት ነው። ዛሬ ይዤላችሁ የቀረብኩትን እሱን ነው። የቋንቋ ፈላስፋው ፖል ግራይስ ይባላል። እንግሊዛዊ ነው። ታዋቂ የቋንቋ ፈላስፋ ነው። የኮሚኒኬሽን ኤክስፐርት ሆኖ ሲሰራ የነበረ ነው። በ1913 ዓመተ ምህረት በፈረንጆቹ ተወልዶ በ1988 ከዚህ ዓለም ተሰናብቷል። በ75 ዓመቱ ማለት ነውና ስተዲስ ኢን ዘ ዌይ ኦፍ ወርድስ የሚል አንድ ግሩም የሆነ መጽሐፍ አለው። እዚያ ውስጥ ከገጽ 26 እስከ 27 ላይ መጽሐፉን አግኝታችሁ መመልከት ትችላላችሁ። ማክሲምስ ኦፍ ኮኦፕሬቲቭ ፕሪንሲፕል የሚሉ 4 መተዳደሪያ ደንቦች፣ የመግባባት የትብብራዊ መግባባት መመሪያዎች ብሎ ያስቀመጣቸው 4 ነገሮች አሉ። እሱን ስለምንስት ይመስለኛል ነው ማንግባባው። መንግስት ከህዝብ ጋር መስማማት ያቃተው፣ ህዝብ ከመንግስት ጋር መግባባት ያቃተው፣ አንድ የተቋም መሪ ከሚመራቸው ሰዎች ጋር መግባባት ያቃተው፣ አንድ የድርጅት መሪ ከሚመራቸው የድርጅቱ አባላት ጋር መግባባት የሚያቅተው እነዚህን መተዳደሪያ ደንቦች ስለሚጥስ ነው ብዬ አምናለሁ። አምንባቸዋለሁ። እውነት ለመናገር ፈላስፋው ያነሳቸው ሀሳቦች ለህይወታችን መንዝረን ለትዳራችን፣ ለጉርብትና ህይወታችን፣ ለማህበራዊ መስተጋብራችን፣ ለተቋም አመራራችን፣ ለቤተክርስቲያናዊ ጉዳያችን፣ ለሀገር የምንጠቀምባቸው እንደሆኑ ይሰማኛል። እና እነሱን 4 መመሪያዎችን እንነጋገራለን ማለት ነው። ምንድናቸው እነሱ? ፖል ግራይስ ያነሳቸው ማክሲምስ ኦፍ ኮኦፕሬቲቭ ፕሪንሲፕል ሚል ያነሳቸው የመጀመሪያው የመረጃ ብዛት ወይም ማክሲም ኦፍ ኳንቲቲ ይላል። የሚያነሳው ነገር ምንድነው? በዚህ ላይ መረጃ ለሚሰማህ ሰው ስትነግር በጣም የበዛ መረጃ አትንገረው፣ የሚያስፈልገውን መጥነህ ንገረው ይላል። make your contribution as informative as is required
የሚፈለገውን ያክል ብቻ ንገር የሚል ነው ይሄ። በዚሁ ስር ሌላ አንስቷል። አታብዛበት፣ አብዝተህ አትንገረው የሚል ሌላ ሁለተኛ እንትን አለው በዚሁ ስር ማለት ነው። የመረጃ ብዛትን በተመለከተ የሚያስፈልገውን ያክል ብቻ ንገረው መጠነህ፣ በጣም አብዝተህ አትንገረው የሚል አለ። ይሄን በሚመለከት አንድ ስቴፈን ክራሸን የሚባል ሰው ስቴፈን ክራሸን የሚባል የቋንቋ ሊቅ ነው። ይሄም ያነሳው ነገር አለና ለምሳሌ ይሄ አይ ፕላስ 0 ይላል አይደለም? አይ ማለት አንድ ሰው ያለው ቀዳሚ መረጃ ማለት ነው። ስለምንነጋገረው መንግስት ለህዝብ ለምሳሌ መንግስትን ሴንተር አድርገን ብናወራ ሀገርን ጉዳይ አንድ የመንግስት አካል ለህዝቡ በቴሌቪዥንም ይሁን በቃለ መጠይቅም ይሁን በምንም አይነት መንገድ ሲያወራ ህዝቡ ያለው መረጃ ማለት ናት። አይ ማለት ያለው መረጃ ነው። የመንግስት ባለስልጣን የሆነው ሰው በቴሌቪዥን መስኮት ወይ በስብሰባ መድረክ መጥቶ ሲናገር የሚጨምረው 0 ከሆነ አሰልቺ መረጃ ይባላል ማለት ነው። አሰልቺ መረጃ ነው። ምክንያቱም ምንም የጨመረው ነገር የለውም። ምንም የጨመረው ነገር የለውም። መጥቶ ያው ባለስልጣን መጥቶ የሚነግረው መረጃ ይሄ ቅድም +2 ከሆነ ደግሞ የማይታወቅ መረጃ ነው የሚነግረው ማለት ነው። በጣም የማይታወቅ መረጃ ነው የሚነግረው ማለት የራቀ ከመረዳት የራቀ መረጃ ይነግረዋል ማለት ነው። መሆን ያለበት ይላል ክራሸን I+1 ነው መሆን ያለበት። I+0 ሆኖ አሰልቺ መሆን የለበትም። I+2 ሆኖም ርቆ ለመረዳት የሚያስቸግር መሆን የለበትም። I+1 ይሄ ነው make your contribution as informative as is required ማለት የሚያስፈልግ መረጃ ማለት ይሄ ነው። I+1 በጣም ያራቀ በጣምም ያልቀረበ መካከለኛ የሆነ መረጃ ይሄ comprehensible input ይባላል። ሊረዱት የሚቻል ግባት። incomprehensible input ያልነው ደግሞ I+2 ያልነው ነው። ይሄ ደግሞ I+0 የተባለው ቦሪንግ መረጃ ቦሪንግ ኢንፑት በጣም አሰልቺ። ምክንያቱም ያንኑ የምናውቀውን የሚነግረን ከሆነ ማለት ነው። እንደውም አንዳንድ ጊዜ በእኛ ባለንበት I+2 መሆን ወይ I+0 መሆን ሳይሆን I-1 ሁሉ እየሆነ ይመስላል። አሁን የሚታየው ነገር እንደዚያ ነው። የመንግስት ባለስልጣናት በቴሌቪዥን መስኮት ይመጡና ከምናውቀውም ቀንሰው ሁሉ በቃ ይሄንም አያውቁትም እንዴ እስከምንል ድረስ ማለት ነው። እኛ ከምናውቀው ወርደው ይመጣሉ ማለት ነው። ተግባብተናል አይደል? አይ ማለት እኛ የምናውቀው ነው። -1 ይሆናሉ አንዳንድ ጊዜ በመሪነት ደረጃ ያሉ ሰዎች ሁሉ እኮ ናቸው። I-1 በጣም የሚያበሳጭ ይሆናል። የቅድም I+2 ብለናል አይደል? I-2 ሆነው ሁሉ ሊመጡ ይችላል። ወንበር ላይ ብቻ የተቀመጡ ግዑዛን የሚሆኑበት ነገር ይሆናል ማለት ነው። አሁን እነዚህን መስማት እንዴት ይቻላል? ስለዚህ ላለመግባባታችን አንዱ ምክንያት I+0 መሆን I-1 or I-2 መሆን ነው ነገር ይለው። I+2ማ እኮ በጣም እንዲያስናፍቁን ብንሆን እኮ በጣም ጥሩ ነበር። ይሄ የመጀመሪያው ማክሲም ነው። ለማንኛውም የመጀመሪያው መተዳደሪያ ደንብ ነው። ለመግባባት መረጃን መጥኖ ሊሰሙት ሚናፍቁት እንዲሆን ነው እንዴ እያልን በትኩረት በክትትል እንድንነጋገርበት የሚያደርግ መረጃ መስጠት ያስፈልጋል። የምናውቀውን መንገር አያግባባም። ከምናውቀው አንሶ መንገርም በጣም ህዝብን መናቅ እኛንም መናቅ ነው ማለት ነው የሚሆነው። እኛ የምናውቀው ሪያሊቲ አለ እዚህ ዓለም ላይ እየተሰራ ያለው ሀገር ላይ እየተሰራ ያለውን እንዳልተሰራ አድርጎ የምናውቀውን ነገር ክዶ ከዚያ አንሶ መንገር አያግባባም ነው። ይሄ የመረጃ መጠንን በተመለከተ ያስቀመጠው የመጀመሪያው ለመግባባት ወይ ላለመግባባት ምክንያት የሚሆን ነገር ነው በፖል ግራይስ መመሪያ መሰረት። ሁለተኛው ማክሲም ኦፍ ኳሊቲ ይባላል። የመረጃ ጥራት የሚባለው ነው። የመረጃ ጥራት ላይ ሁለት ነገር ያነሳል አሁን ፖል ግራይስ። የመጀመሪያው ውሸት የሆነ ነገር አትንገር ነው የሚለው። ውሸት የሆነ መረጃው ስህተት ማያሳምን ውሸት ከሆነ ለሰሚዎች አትንገራቸው፣ አይሰሙህም። የሰሙህ ቢመስሉህም እንኳን አይሰሙህም ነው።
ይሄ ሁለተኛው መመሪያ ውስጥ እዚሁ ውስጥ ውሸት የሆነውን መረጃ አትንገር ከሚለው በተጨማሪ ለምትናገረው ነገር በቂ ማስረጃ ማቅረብ የማትችል ከሆነ አትናገር የሚል ነው። አሁን አገሪቱ ሰላም ናት ለማለት ሰላም ለመሆኗ ማስረጃ ያስፈልጋል ማለት ነው። አገሪቱ በልጽጋለች እያልን እየተነጋገርን ከሆነ ለመበልጸጓ ማስረጃ ማምጣት ይጠበቅብናል ማለት ነው። ፍትህ ሰፍኖባት ያለች ሀገር ነች ከተባለ ፍትህ ለመስፈኑ ማስረጃ ማምጣት ያስፈልጋል ማለት ነው። ሰላም ነች ከተባለም እንደዛው ተመሳሳይ ነገር ማድረግ ዲሞክራሲያዊ ምህዳሩ የሰፋ የፍትህ የፖለቲካ ምህዳሩ የኢኮኖሚ ምህዳሩ በጣም የሰፋ የተመቻቸ ለህዝብ የተመቸች ሀገር ነች ምመራው ካለን መንግስት ለዚህ ማስረጃ የሚሆን ነገር ማቅረብ አለበት ማለት ነው። ካልሆነ እነዚህን ነገሮች ማንሳት የለበትም። ታምር ነገር ነው እየተሰራ ያለው ካለን ታምር የሚያሰኘውን ነገር አቅርቦ መንገር በጣም አስፈላጊ ነው ማለት ነው። ስለዚህ ማስረጃ ከሌለው ዝም ብሎ ስለነገረን ሊታመን አይችልም፣ አያግባባም ማለት ነው። ስለዚህ አለመግባባታችን አንዱ ምክንያት የመረጃ ጥራቱ ችግር ያለበት ሲሆን ነው ማለት ነው። ወይ ውሸት ነው፣ ከዛ ውጭ ደግሞ ማስረጃ ሊቀርብለት የማይችል ነገር ነው ማለት ነው። ሶስተኛ ያነሳው ነገር ፖል ክራይስ ሶስተኛ የመግባቢያ መንገድ ብሎ ያነሳው ማክሲም ኦፍ ሪሌሽን ነው የሚለው የመረጃ ግንኙነት የሚመለከት። የመረጃ ግንኙነት ማለት እየተነጋገርን እያለ ለማስረጃ የምናመጣው ነገር ታሪክ ሊሆን ይችላል፣ ምሳሌ ሊሆን ይችላል፣ አባባል ሊሆን ይችላል፣ የህዝብ አባባሎች እንዳጠቃላይ ሊሆኑ ይችላሉ፣ ታሪክና ምሳሌዎች ሊሆኑ ይችላሉ፣ በየአካባቢው የሚነገሩ ተረቶች ሊሆኑ ይችላሉ። ለዚያ ነገር ማጣፈጫ ሆነው ሊመጡ የሚችሉ ነገሮች ግንኙነት ያላቸው ነገሮች መሆን አለባቸው ነው። ማክሲም ኦፍ ሪሌሽን ማለት ለዚያ ለምንነጋገርበት ነገር አጋዥ ሊሆን ግንኙነት ያለው ነገር መሆን አለበት። ካልተገናኘ ይህን ያመጣው ለምን ማስረጃ ብሎ ነው፣ ምን ይጠቅማል ብሎ ነው የሚነግረኝ፣ ለዚህ ለምንነጋገርበት ነገር ምን ያደርጋል ወደሚል ትዝብት ውስጥ የሚያስገባ ነው የሚሆነው ማለት ነው። ስለዚህ ማንኛውም ሰው በመሪነት ደረጃ ያለም ይሁን በሁለት አካላት መካከል ለሚደረግ ግንኙነት ወይም ዲስኮርስ ሀቲት መቀጠል ወይ አለመቀጠል፣ መሰማማት ወይ አለመሰማማት፣ መደማመጥ ወይ አለመደማመጥ የሚፈጠረው የሚመጣው የሚነገረው ነገር ምንም ግንኙነት ከሌለው ነው። አሁን ለምሳሌ የደሞዝ ጭማሪ እየተወራ ቸግሮናል፣ ባለፈው የወጡ የጤና ባለሙያዎች መኖር አልቻልንም፣ ተረጋግተን ህዝባችንን ማገልገል አልቻልንም፣ በስርዓት ማከም አልቻልንም፣ ደሞዝ ያንሰናል፣ ኑሯችን አልበቃንም የሚል ጥያቄ አንስተዋል። እኔም እንደመምህር አነሳለሁ እውነቱን ለመናገር። ለዚህ መልሱ ስንፍና ነው፣ አገር ለመበጥበጥ ነው፣ የተላላኪነት ስራ ነው የሚል መልስ ከተሰጠው አይገናኝም። ጥያቄውና መልሱ አይገናኝም፣ ሪሌሽን የለውም ማለት ነው። this answer does not have any relation or relevance to our entire discourse ማለት ነው። አይሆንም፣ እንደዚያ ሊሆን አይችልም፣ አይገናኝም። ለጥያቄው ተገቢ ምላሽ ነው መስጠት የሚያስፈልገው። ህዝብ ተርብ ያለው ተቸግር ያለው በጦርነት መከራ እያየሁ ነው ለሚል ህዝብ ትክክለኛ ምላሽ ፍትህ አጥቻለሁ፣ ዲሞክራሲ የለውም፣ ወጥቼ መግባት አልቻልኩም ብሎ ጥያቄ ለሚያቀርብ ህዝብ አይ እናንተ መሪ ስለማታከብሩ ነው፣ እኔ ስለምትንቁኝ ነው ማትመልሱት ስርዓት ማትገዙ እንጂ እኔ ከኔ በላይ መሪ ሊኖር አይችልም ብሎ መንግስት ከነገረን አልተገናኘም ማለት ነው። አልተረዳንም። እኛን መረዳት አለበት። ሪሌሽን ሪሌቫንስ የሚለው እሱን የሚመለከት ነው። የመጨረሻው ሊያግባባን ወይ ላያግባባን የሚችለው ነገር አሁን እነዚህ ሶስቱ ማክሲም ኦፍ ኳንቲቲ ኦፍ ኳሊቲ ኤንድ ኦፍ ሪሌሽን የመረጃ ብዛትም የመረጃ ጥራትም የመረጃ ግንኙነትም የሚያወሩት የሚባለው ነገር ላይ የሚነገረው ነገር ላይ እነዚህ ሶስቱ የሚነገረው ነገር ላይ ያተኩራሉ። አራተኛው ግን የሚነገረው ነገር የሚነገርበትን መንገድ የሚመለከት ነው። ምንም በቂ የሆነ መረጃ ብትናገር፣ ምንም እውነት የሆነ መረጃ ብትናገር፣ ምንም መረጃ የምታቀርብለት መረጃ ብታቀርብ፣ ምንም አይነት ግንኙነት ቢኖረውም እንኳን አነጋገርህ ከተበላሸ
ሊሰማህ የሚችል ሰው የለም የሚል ነው የፖል ግራይስ አባባል። ማነር ማክሲም ኦፍ ማነር ይባላል። ያነጋገር ዘዬ፣ ያነጋገር ለዛ፣ ያነጋገር ጥበብ ማለት ነው። አንድን ሰው እንዲያደምጠን ከፈለግን እንድንደመጥ ሆነን መናገር ያስፈልጋል ማለት ነው። አንድ ህፃን ለምንድን ነው ለወላጆችህ ማትታዘዝ ብለው ቢጠይቁት ማን በቅጥ አዘዘኝና ነው አለ ይባላል። ትዕዛዙ ሳይሆን አስተዛዘዙ ራሱ ወሳኝ ነው ማለት ነው። ነገሩ ሳይሆን አነጋገሩ፣ ምግቡ ሳይሆን የሚቀርብበት ዕቃ ወሳኝ ነው ማለት ነው። ስለዚህ የሚነገርበት ለዛው ራሱ ተገቢ ነው እና ራስን እያነጋገሱ ሌላውን እያኮሰሱ መናገር ሊያስደምጥ አይችልም። እውነትን ለመናገር ሌላውን ቀማኛ፣ ሌባ፣ ዘራፊ፣ ወንበዴ ብሎ ነግሮ ራስን ነባይ፣ ጨዋ፣ ለሀገር አሳቢ ተብሎ ከተነገረ አደገኛ ነው የሚሆነው። አይሆንም፣ እንደዛ አድርጎ ማዳመጥ አይቻልም። በነገሩ ኖሩበትም አልኖርበትም ራስን ጥፋተኛ አድርጎ እንደመጀመር የሚያግባባ ነገር የለም። በዚህ በፖላይትነስ ቲዮሪ የሚባል አለ። አሁን በዚህ በምንነጋገርበት ጋር የተገናኘ ማለት ነው። ይህ ቅድም ማክሲመም ኮኦፕሬቲቭ ፕሪንሲፕል አይደል ያልነው። ሌላው ደግሞ ፖላይትነስ ፕሪንሲፕል የሚባል አለ። የጨዋ ሆኖ መናገር፣ ለሌላው ቅድሚያ ሰጥቶ መናገር፣ እንዲደመጡ ሆኖ መናገርን የሚመለከት ነው ማነር የሚባለው። እና ለምሳሌ ሁለት ሰዎች ሲያወሩ ለምሳሌ አንተ በሽተኛ ነህ እንበል፣ እኔ ደግሞ ሐኪም ነኝ ብለን እናስብ ተብሎ አይነገርም። ከሰው ጋር እያወሩ በሽታ ለራስ ነው የሚሰጥ። የጤና ባለሙያነት ለሌላው ተሰጥቶ ሲነገር ነው ማዳመጥ የሚቻለው። ለምሳሌ አንተ ሌባ ነህ ብለን እናስብ፣ እኔ ደግሞ ፖሊስ ነኝ ብዬ ላስብ ተብሎ አይነገርም። ነውር ነው ይሄ። አነጋገር ማለት ይሄ ነው። ሌብነትን ለራስ ዳኛን የህግ ባለሙያነት ደግሞ ለሌላው ተሰጥቶ ሲነገር ነው የሚደመጥ። ጌታ እኮ ከናንተ ታላቅ ሊሆን የሚሻ የሁሉ አገልጋይ ይሁን ያለው ይህን ሁሉ የሚያካትት ነገር ነው። በነገራችን ላይ ዝቅ በል፣ ራስህን ዝቅ አድርገህ ተናገር እኮ ነው። ለምሳሌ አንተ ሙተህ እኔ ደግሞ ከዛ ካልቃሾች መካከል ነኝ ብለን እናስብ ተብሎ አይነገርም። ሞት፣ ህመም፣ ዝቅ ማለት ለምሳሌ አንተ ተማሪ ነህ እኔ ደግሞ መምህር ነኝ ብሎ መናገር አያግባባም ነው። ልክ እኮ ሊሆን ይችላል። ማታውቀውን ሰው ግን እንደዛ ብለህ አትንገረው። ዝቅ አድርገህ ራስህን ተናገር። እኔ ተማሪ ነኝ ብለን እናስብ። በቃ አለቀ። ተማሪ ነኝ ብዬ አስብኩ ማለት እኮ ተማሪ ነኝ አንሳለሁ ማለት አይደለም። ያቀርባል ግን ለንግግር በጣም ቆንጆ ነገር ነው ይሄ። እንዲህ አድርገህ ተናገር ነው የሚለው። ስለዚህ ሪስክ እና ቤኔፊት ነው የሚላቸው ጆፍሪ ሊች የሚባለው ሰውዬ ደግሞ ፖላይትነስ ፕሪንሲፕል ላይ ሪስክ ካለው ሪስኩን ለራስህ ውሰደው፣ ራስህ ውሰድ። ቤኔፊት ካለ ለወንድምህ ስጠው፣ ቅድሚያ ለወንድሜ ይገባል በል። ይሄንን ካላደረግን ልንግባባ አንችልም። ጥሩ ነገር ለራስ ወስደን መጥፎን ለሌላ ሰጥተን አይሆንም። እንደዛ ይሄ ማክሲም ኦፍ ማነር ይባላል። አሁን በቤተ መንግስትም በቤተ ክህነትም ያላግባባን ነገር የመረጃው ብዛት ለዛ የለውም። በጣም ይበዛብናል። በቃ ዝም ብለው ይደርቱብናል። አታብዙብን፣ መረጃ አታብዙብን፣ መጥናችሁ ስጡን። ሁለተኛ ነገር ውሸት የሆነ ነገር አትንገሩን። የምናውቀውን ነገር ለምን ታዋሹናላችሁ? ማስረጃ የማታቀርቡለትን ነገር ለምን ነው የምትነግሩን? በቤተ ክህነትም በቤተ መንግስትም ያላችሁ ሰዎች ራሳችሁን የመረጃ ምንጭ የመረጃ ቬሪፊኬሽን ሰጭም አድርጋችሁ አረጋጋጭም እናንተ፣ የመረጃ ምንጭም እናንተ፣ መረጃው ለመኖሩ አረጋጋጭም እናንተ ብቻ እንዴት ትሆናላችሁ? እኛ ጋር መረጃ የለም፣ አናውቀውም። ምን እየተሰራ እንዳለ በቤተ መንግስት በቤተ ክህነት የምትሰራውን ስራ አናውቅም። ሰው ህዝብ አያውቅም፣ ምዕመናን አያውቁም። እንዴት ያለ ንቀት ነው ይሄንና ንግግር! እንዴት እየተናገራችሁ አክብሩን፣ አባቶቻችሁ እኮ ነን፣ መሪዎቻችሁ እኮ ነን ብትሉ አሁን ይቻላል ወይ? አይሆንም። እንደዚህ ይመራል። አሁን በጣም እየተገፋፈን ያለ ነው ወደ መምረር ደረጃ ይሄ ይመስለኛል። እውነት ለመናገር ብናስብበት በጣም ጥሩ ነገር ነው። በጣም ጥሩ ነገር ነው። እኔ ቤተ ክህነቱም ጋር ያለው ነገር አሁን ጳጳሳትና ምዕመናን ጋር፣ ሰባኪያን ጋር፣
መምህራኑ ጋር፣ ቀሳውስት ጋር፣ መነኮሳት ጋር የሚነሳው ነገር ከዚሁ ጋር የተያያዘ ነው። እውነት ለመናገር ነገ በሚኖረን በዚህ በጰራቅሊጦስ ጋር በተገናኘ የምንነጋገራቸው ነገሮች ይኖራሉ። እውነት ለመናገር ያ የጠፋ ፍቅር፣ ያ የጠፋ ሰላም፣ ያ የጠፋ አንድነት፣ ያ የህንፃ ግንባታን በጅምር ያስቀረ አለመግባባት መመለስ አለበት። ልክ ጰራቅሊጦሳዊ የሆነ ነገ የሚከበረውን በዓል የመሰለ በሐዋርያት ላይ የሆነው ነገር መሆን አለበት። እንደ ሀገር እንዲህ እንደሆን መቅረት የለብንም። ጅምር ህንፃዎች ይበዛሉ። በቤተ መንግስትም በቤተ ክህነትም በየተቋማቱ ጀምረን የተሆናቸው ቋንቋችን በመደበላለቁ ምክንያት የተጀምረው የቀሩ ህንፃዎች በጣም ብዙ ናቸው። እንደ ሰናኦር በአመፅ ጀምረናቸው ሊሆን ይችላል። ስለዚህ መልሰን እንደገና ለመስራት የጰራቅሊጦስን መቀበል የግዴታ ነው ማለት ነው። ሁነኛው መድኃኒት እሱ ስለሆነ እሱን ለማድረግ ወደ ልቡና መመለስ፣ ራሳችንን ማየት፣ በጥቂቱ እነዚህን መተዳደሪያ የንግግር መተዳደሪያ ደንቦች መጠበቅ ይኖርብናል ማለት ነው። የመረጃ ብዛት፣ የመረጃ ጥራት፣ የመረጃ ግንኙነት እና መረጃው የሚነገርበት መንገድ በጣም ነው የሚገርመኝ። አንዳንድ ጊዜ የመንግስት ባለስልጣናት በቴሌቪዥን መስኮት ይመጡና ይሄ ደንቆሮ ህዝብ የሚሉ ነው ይመስለኝ። ዝም ብሎ በቃ ራሳቸውን አግንነዋል ኦልሬዲ። እንዲህ ትህትና እንኳን እኮ በጣም ወሳኝ እኮ ነው። በትህትና ማናገር ማንን ይገላል? እውነት ለመናገር ያወቀ ሰው ትሁት ነው የሚሆን። ትህትና ያላዋቂ ሰዎች መገለጫ አይደለም። ትህትና ማለት ያዋቂ የልዑላን መገለጫ ነው እና በትህትና ማናገር ማንን ይገላል? እኔ ዝም ብላችሁ ባይገባችሁ ነው እንጂ በልጽገናል አልታያችሁም እንዴ? በጣም ብልጽግና በብልጽግና ነው የሆነው። ታምር ነው የሰራ ነው ብላችሁ እንዴት ትነግሩናላችሁ? እየታመሰ ይሄው አማራ ክልል የዛሬ 2 ዓመት በትግራይ ክልል የሆነው ነገር በአማራ ክልል ደግሞ ይሄው እየሆነ ነው። የአንድ ክልል ህዝብ መከራ እያየ ነው ያለው። ስንት ትምህርት ቤቶች ተዘግተው፣ ስንት ህዝብ ደሙ እየፈሰሰ፣ ንጹሃን እየተገደሉ፣ ተቧድነን እየተገዳደልን ሰላም ነን ብሎ ነገር እንዴት ያለ ነው? ይሄን የምናውቀውን ነገር ውሸት ለምን ነው የምትነግሩን ነው ጥያቄው። አያግባባም ይሄ። በቃ ፖል ግራይስ ያለው ይሄን ነው። ማክሲምስ ኦፍ ኮኦፕሬቲቭ ፕሪንሲፕል ይሄንን ነው የሚመለከተው። ክዳችሁ ለምን ትነግሩናላችሁ? ነውር አይደለም እንዴ? የምሬን እኮ ነው። ሪሊ አገር መምራት የምትፈልጉ ከሆነ አገር ማሻገር የምትፈልጉ ከሆነ እንደዚህ አይነገርም እንደዚያ ሁኔታዎች ሁሉ ተክደው እንድበለጽግን አይነገርም። አግዙን፣ ችግር እየተፈጠረ ነው፣ ትልቅ ሀገር ነው ያለችን፣ ተፈጥሮ ያደላት ነች፣ ግን በእኛ እርስ በርስ መናቆር ምክንያት ልናሳድጋት አልቻልንም። እባካችሁ እኛም ራሳችንን እናርማለን፣ እናንተም ራሳችሁን አርሙ፣ ሁላችንም ራሳችንን እንይ ነው እንጂ መባል ያለበት። እንዲሁም መንግስት ንጹሃን የተሰበሰቡበት ምንም መንከን የሌላቸው ከጠቅላይ ሚኒስትሩ ጀምሮ በየደረጃው ያሉ ባለስልጣናት ንጹሃን፣ ቅዱሳን፣ ቡሩካን ለሀገር የሚለፉ የሚደክሙ፣ ሌላው ህዝብ ደንቆሮ ማይገባው ክፉ ብቻ የሚታየው ሰላም ማይፈልግ አድርጎ መሳል ጤነኝነት አይደለም። ይሄ አይደለም። ከባለስልጣናት መካከል ባለጌዎች አሉ። ከህዝብ መካከል ዝም ብሎ ህዝብን ቅዱስ አድርጎ መሳልም ሌላ ነገር ነው። ከህዝብ መካከል አይደል መሪ የሚወጣው? ምን እኮ ጥያቄ የለውም። ይሄንን ክደን መነጋገር ትክክል አይደለም። ለዛሬ በዚህ ቢበቃኝ የሚሻል ይመስለኛል። በነገ በሚኖረን ጊዜ ሀገርን ቤተክርስቲያንን በሚመለከት ከዕለተ ጰራቅሊጦስ ጋር በተገናኘ ሃይማኖታዊም ማህበራዊም ሀገራዊም ጉዳይ አድርገን እንነጋገርበታለን። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። መልካም ጊዜ እመኝላችኋለሁ። ሀገራችንን ሰላም ያድርግልን፣ የጠፋ ሰላማችንን ይመልስልን። እነዚህን ማክሲምስ ኦፍ ኮኦፕሬቲቭ ፕሪንሲፕል ያልናቸውን ጠብቀን ለመኖር ያብቃን። እውነቱን ለመናገር
ይሄ ለባልና ለሚስት ያገለግላል፣ ለተማሪና ለመምህር ያገለግላል፣ ለጓደኝነት ያገለግላል፣ ለተቋም መሪነት ያገለግላል። በእውነቱ ተቋም የትኛውንም አይነት ተቋም ሃይማኖታዊ ተቋም ሊሆን ይችላል፣ መንግስታዊ ተቋም ሊሆን ይችላል፣ ሀገር ለመምራት ያገለግላል። ማክሲምስ ኦፍ ኮርፖሬት ፕሪንሲፕል። ሌላው ጋር መረጃ አለ ብሎ ይታዘበኛል ተብሎ መናገር። ባል ለሚስቱ ሲናገር አይ ሚስቴ እኮ ይሄን ታውቀዋለች ብሎ መረጃውን ዝም ብሎ እንደማታውቀው አድርጎ እንደ ደንቆሮ ቆጥሮ ቢያናገራት ሚስቱ ትቆጣለች። ይህን ያህል ዝም ብሎ ሁል ቀን ይነግረኛል፣ ሁል ቀን ያስተምረኛል እንዴ? እኔም እኮ መደመጥ እፈልጋለሁ ትለዋለች። ህዝብና መንግስት እየሆኑ ያሉትም እንደዚያ ነው። ይህን ውሸት ይነግረኛል እንዴ? ይህን እኮ አውቀዋለሁ፣ እንዴት ይዋሸኛል ትለዋለች። መጠራጠር ትጀምራለች ማለት ነው። ይሄ ምን ማስረጃ አለህ ስትለው አይ እንደው ሲሉ ሰምቼ ነው ካለ በቃ ዝም ብሎ ልክ አይደለም፣ በቃ ጠቡ ይጀምራል ማለት ነው። አሁን ይህን የሚነግረኝ ከምር ጋር አገናኝቶት ነው እየቀደም እንዲህ ካለች ግንኙነት ከሌለው የሚነግሯት ነገር ሌላ ጦስ ነው የሚፈጠረው ማለት ነው። በትዳር እንኳን አድርገን ስናስበው ማለት ነው። እንዲያ ነው ሰፍቶ ነው ሀገር የሆነው። ከዚያ ውጭ አነጋገሩን ካላሳመረ የኔ ፍቅር እንደዚህ እኮ ስለሆነ ነው፣ ምን መሰለሽ እህቴ እንዲህ እኮ ማለት ፈልጌ ነው እያለ ካላናገራት አንቺ ዝም ብለሽ በቃ አንቺን እኮ ነው ሰሚያለሽ ወይ እያለ ካናገራት እንዴት ሚስት ሆና ትቀጥላለች? የፍቅር ቃላት ከሌሉበት እሱ አክብሮ እያናገራት እንደሆነ የሚያስረዱ ቃላትን ካልተጠቀመ እንዴት አድርጋ ትሰማዋለች ሚስትየው? አሁን ህዝብ ሚስት መንግስት ባልን አልሰማ ያለው በዚህ ምክንያት ነው። ከተግባባን ባል ቤተ ክህነት ሚስት ምዕመናን እንዲሰሙት ያላደረገው እንዲያ ስላልተናገረ ነው እያልን ነው። ሜታፎሪካሊ ለዋጭ በሆነ ዘይቤ ስንነጋገር እንዲያ ነው ይሆን ነው። የተቋም መሪ ባል የተቋም ተመሪዎቹን ሚስት መያዝ ያልቻለው መረጃውን ስርዓት በሌለው መንገድ ስለማይናገር፣ ውሸት ስለሚናገር፣ ግንኙነት ያለው ነገር ስለማያመጣ፣ አነጋገሩ ለዛ ስለሌለው ነው እያልን ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ይህ ኩለንታ ቲዩብ ነው። ኩለንታ ቲዩብን ሼር፣ ሰብስክራይብ፣ ላይክ አድርጉ። ለጓደኞቻችሁ አጋሩ። በሰላም ውሎ መልካም ጊዜ እመኝላችኋለሁ። ቸር ይግጠመን፣ ደግ ደጉን ያስመልክተን። አሜን።